እቺ ልጅ ሚስቴ ናት። ዱባይ ነው የምትኖረው። ዱባይ እጄ ላገባት ነው። እንዴት ነሽ? በኋላ ቆንጆዬ ነሽ። አውቃለሁ። ማለት ትዳር ነሽ ወይስ ምንድን ነሽ? አዎ የአራት ልጆች እናት ነኝ። እንግዲህ የአራት ልጆች አባት ነሽ? እናት አይ ባለ ትዳር ነኝ፣ ግን የአራት ልጆች እናት ነኝ። ጀምርሽ ነው? አራት ወልደሻል? አዎ አራት ወልጃለሁ። እና ስለ አምስተኛው ምን እያሰብሽ ነው? ያ እንግዲህ ከባሌ ስለተፋታው አምስተኛ ሳገባ እንግዲህ ኢንሻአላህ ከሁለተኛው ባሌ ጋር አንተ አትሆንም። እንዴት? ምን ያሰኛል? እስቲ ቁጭ በል በስርዓት። አረ ቁጭ ብያለሁ በስርዓት። አሁን እኮ ጋደም ብለህ ነው ያለው። ጋደም ብለናል የምንወልደው ቁጭ ብለን የሚመችሽ ነው። ጋደም ብለናል የምንወልደው። አስተግፊሩላህ። እሺ ኢሳም ስንት ዓመትህ ነበር እድሜ? እድሜ 20 ምናምን 27። አይ እኔ 37 እና 38 ወደዛ ከ35 በላይ ነው የሚመቸኝ። ኦኬ ሹገር ነው የሚመችሽ? አይ 35 ከሆነ ሹገር አይደለም ጎልማሳ ነው የሚባለው። አይደለ? እንደዛ ብለሽ ኖራሽ የምታሳምኘው ጎልማሳ ነው። አንቺ ስንት ዓመትሽ ነው? እኔ አሁን ወደ 33 ሆኖኛል። 33 አረ ተፈልጎ ነው በለው አላህ። አሁን ነው አላህ እንደምን በለው። ፌሩዛዬ እንዴት ነሽ? በአላህ ሁሉ ነገር አማን። የት ነው የምትኖሪው? ምንድን ነው? ምን አስደብሮሽ ነው? ከታች የሆነ ነገር አንብበሽ ነው? አስተግፊሩላህ። የጡትሽ ጫፍ ቡኒ ነው። ኢሳም ማሳየቱኛል። ኢሳም ኬት ያውቀዋል የሚያሳያችሁ? አረብኛ አይሰሙም ብለሽ ስትለፋለፊ ይሆናል። እኔማ ማን አድርሶኝ? እኔ የምልህ ኢሳም ሙስሊም ናት እንዴ? የአንተ ሰርግ መች ነው? አንቺ መቼ ይመችሻል? ነው የቀለድኩ አይደለም፣ የምሬን ነው። ሰርግ መች ነው? ኧረ በአላህ አሁን እንደምን ማስደወቅ ከፊት ላይ ቢሆን ኧረ አስነሳው። በአላህ በቃ እኔ ፌቨር ነው መሰራልኝ። በቃ ወላሂ በጣም ተናድጃለሁ። በቅድሙ ማለት ነው። ዝም ብለህ ብቻ በቃ አስልክ እንትን የሚሆን ከፈለገ አንድ ፎቶ እሺ። ምንድነው አንተ እንትን የሚሆን ምናምን አስልክ የምትለው አንተ? ኧረ አንቺ እባክሽ ኧረ ሌላ ሰው ነው የምትመስይኝ። እንደዚህ አታውሪ በአላህ። ምን ይሄ ነው? ምንድን ነው እንደዚህ የምታወሪው? ምንድን ነው የምታወሪው? ምንድን ነው ጀርባሽ አለ? ጀርባሽ ሰው አለ? ኖ እና ማን አለ አልኩ? ኧረ በስመ አብ። ምንድን የት ነሽ? ምንድን ነሽ? የት ነው የምትሰሪው? የት ነው የምትኖሪው? ቆይ ጠፋ። ቆይ አንዴ ምን አልከኝ? የት ነው የምትኖሪው? ከኢሳም ጋር ገባው ለማለት ነው ስክሪንሾት የምታደርጊው? ኧረ አይደለም፣ እዚች ጋር ሜሴጅ መጥቶልኝ ነው። ወላሂ ከላይ ሜሴጅ መጥቶ ነው፣ የሆነ ሜሴጅ። ብዙ ሰው ያውቅሻል እንዴ ቲክቶክ ላይ? ነው ብዙም ታዋቂ አይደለሁም። ብዙም ታዋቂ አይደለሽም? ብዙም ታዋቂ አይደለሽም? እኔ ታዋቂ ጭራሽ አይደለሁም እንጂ ፎሎወር አለሽ ብዬ ነው። እና ፊትሽ ደግሞ አዲስ አልሆነብኝም። በጣም ማቅሽ ይመስለኛል። 94 ሰው እንጃ እኔ እንጃ። የት ነው ማቅሽ? ኧረ የሆነ ቦታም ማቅሻለሁ። ቲክቶክ ላይ ነው የምታውቀኝ? አዎ የሆነ አረብኛ ምናምን በጣም ታበዣለሽ። ቴንክ ዩ። አዎ አረብኛ ታበዣለሽ? አበዛለሁ። ለምንድን ነው የምታበዢው? ኢትዮጵያ አይደለሽም? እዛ ነው ተወልደሻለሽ ለመደብኝ እንጂ አረብ ቅልቅል አለብሽ? የለብኝም። ማድ ቤት እንትን ነው ጆርዳና ሾው ትሰራለሽ እንዴ? ማድ ቤት ነው ብዙ ጊዜ ላይቭ መገቢው ትዛሽ? ያ ባለሙያ ነኝና ምግብ ራሴ ሰርቼ ስለምበላ ነው።
ለምንድን ነው እሺ ጠዋት ማድረግ ገብተሽ ከሰዓት የምትወጪው? ምንድን ነው የምትሰሪው? አላቅም። ላይቭ ገብቼ ስለሆነ የምገባው ቀስ እያልኩ ነው መስራት ያለብኝን የምሰራው። ምን ያ አንተ ላገባት ነው ይችልኝ ምን ትላላችሁ? አምባለ ትዳር እስኪ ወላሂ በይ I don't have to መማልኩ የለብኝም እኮ አይደለሽም ማለት ነው። ወልደሻል የምር? አዎ አንድ ልጅ አለችኝ። አንድ ልጅ? አዎ አንድ ልጅ አለችኝ። አንድ ልጅ አለሽ? አዎ አለኝ። ወላሂ በይ እንዴ በመሐላ ነው የምታምነው ማለት ነው? አዎ አልምልም ግን አለኝ። ሴት ልጅ አለችኝ፣ የ7 ዓመት ልጅ አለችኝ እኮ። አይሽ ካልማልሽ ማለት በልጅሽ አታፍሪም በታምር። ስለዛ የለሽም ማለት ነው። የለሽም ማለት ነው። ኦኬ ያው ማመን ያለ ማመን ያንተ ፋንታ ነው እኮ። ኖ የኔ ፋንታ ሳይሆን ልጅ ቢኖርሽ ኖሮ በልጅሽ ስለምትኮሪ ትሚያለሽ። ስለማልኩ ታምነኛለህ። አሁን አንዳንድ ሰው ዋሽቶ የሚምል እኮ አለ፣ ግድ የማይሰጠው እኮ። አንቺ ማለት ነው 35 ከ35 በላይ ነው የሚመቸኝ እንዳልሽ? አዎ። ሀብታም የሆነ ነው ወይስ ያልሆነ ነው? መካከለኛ ህይወት ላይ ያለ። ቦርጫም የሆነ ነው ያልሆነ? ቦርጫም አልወድም። ቦርጫም አትወጂም? ቦርጭ ደግሞ ከሌለው ማለት ነው ብዙ ጊዜ እንትን ነው የሚሆነው፣ ብር አይኖረውም። ምን ይሻላል? ኖ ኢትስ ኦኬ። ግዴታ ሀብታም መሆን ሳይሆን ያለበት የሆነ አለገድ ሐሉ በአማርኛ ምን ልበል፣ በቃ ማስተዳደር መቻል ዋናው ነገር እኮ። ማስተዳደር መቻል ማለት ገቢው ለምሳሌ በወር ስንት መሆን አለበት? አይ እሱን እንኳን ኤክስፕሌን ማድረግ አልችልም፣ ገቢው በወር ስንት መሆን እንዳለበት። ስንት ነው? ምንድን ምን ደሞዙ ስንት መሆን እንዳለበት ኤክስፕሌን ማድረግ አልችልም። ኦኬ ግን ግምቱን እስኪ ግምቱን እባክሽ ሀሳብሽን እኔ ጋር አድርጊ። ኖ ግምቱ ስትል ቆይ አንዴ ላይክ እስከ 30 እስከ 40 ቢሆን ደስ ይለኛል የወር ገቢው። ምን 30 40 ምን የወር ደሞዙ ስንት ቢሆን? እስከ 30 እስከ 40 ቢሆን ደስ ይለኛል። ምን 40 ሺህ? ከ30 እስከ 40 ሺህ? ያ እንዴ 30 40 ሺህ ማለት እኮ የቤት ኪራይ እኮ ነው። ኤኒዌይስ ደሞዙን ነው እያልኩ ያለሁት። ኦኬ ከሀገር ከወጣሽ በጣም ቆየሽ ነው? አዎ በቃ እንደዛ ከሆነ እኔ ከ40 ሺህ በላይ ነው የወር ገቢ። ለምን አንጋባም? አይ እንደዛ አይሆንም። አንተ ምናልባት ምርጫ አይደለክም ይሆናል። ምርጫሽም ሊሆን ይችላል ግን አይ እድሜክ ከኔ ጋር አይሄድም። እድሜሽ ስንት ነው አንቺ? እኔ 33 አልኩ። የምፈልገው ደግሞ ከ35 በላይ ነው። 20 ዓመትሽ ነው? ስንት ዓመትሽ ነው? 33 24 ዓመትሽ ነው? 33 እስኪ ወላሂ ይልሲራ እንዴ ልጅ መማል ይወዳል። ማን ያስለመደክ ዝም ብሎ መማል? ዝም ብዬ ሳይሽ ውሸታም ትመስኛለሽ። ለዛ ምናልባት እንደዚህ ስላልኩኝ በጣም ይቅርታ። ሳይሽ ውሸታም ነው። አብሽር ችግር የለውም። ለዛ ነው ማስምልሽ። አፉ በይኝ። ስንት ዓመቷ ነው? የሚያውቃት ሰው አንዴ እቺ ልጅን የሚያውቃት አለ? በአካል አይቷት የሚያውቅ ምናምን አንዴ ጋይስ በአካል አይቷት የሚያውቅ እንዲህ ቆንጆ ናት? 23 30 ምን ይሄ ነው እንዴ ቁጥር? በአካል አይቷት የሚያውቅ አዎ ቤቲ አይተሽ ታውቂያለሽ? 27 አትዋሽ እኮ 33 አትሆንም። በጣም ይፈልገን ቢሆን
ኧረ ፍጠኑ ምን እሺ ማንም አያውቀኝም እኔ በነገራችን ላይ በአካል በጣም ቆንጆ ነች ወላሂ ቆይ በአካል በጣም ቆንጆ ነች ወላሂ ቆንጆ ነች እንዴ ያ ኮንፊደንስ አለኝ በቁንጅናዬ ይተማመናል ምንሽን ትወጂዋለሽ ምንሽን ትወጂዋለሽ አይኔሽን ማለት ለምን ወደድሽው አይኔ ነው ሰዎችን አይቼ እንድገምታቸው የሚያደርገኝ ባባ ማን ነው እዛ ጋር ሌላስ አይ እኔ የምጠላው ነገር የለኝም በነገራችን ላይ እኔ ላይ ሁሉም ነገርን ወደዋለሁ አይ ሞር እኔ አይኔን ነው የምወደው አልኩ እኮ እኔ ወንድም ምን ይሄ ነው የምትጮይው ታዲያ አልጮኩም ለምንድን ነው በአረብኛ የምትንጣጪው ግን አረብ ተመርካች አለሽ ነው ብዙ ጊዜ كيف عادي يعني كل حد له حر يعني حر في نفسه شيء طبيعي بلاك انت አይተው ግን ማለት ነው አንቺ ትምችኛለሽ ግን አንድ ጓደኛሽ አለች ደግሞ የሷ ደግሞ ትንሽ ይቀጣነና ደግሞ ፈጠነ እና ለምንድን ነው እንደዛ እና አንዳንድ ጊዜ እንትኑ ቋንቋው እንዲፈልጋል እንደ ምናምን ብዬ እንትን አልኩ ተመደምኩ يعني انت تقدر تعرف تسولف عربي يعني አላውቅም ይኸውልሽ እኔ በአማርኛ ወሬኝ ጀመራት ደግሞ ይሄ አሁን እኔና አንቺ ነው የምናወራው ኮንቨርሴሽን ብዙ ሰው ምንድነው ስክሮል አድርጎሽ ያልፋል የኢትዮጵያ ተመልካች ይቻረው ናት ምናምን ብሎ لا عادي شيء طبيعي ترى يعني وش الفرق انا ما يفرق عندي يعني እኔ ጋር ምንም ልዩነት የለውም ስክሮል ቢያደርጉኝ ባያደርጉኝ ተባረራችሁ ዝጋው እንጂ ምን ነው በጣም ነው የሚወርደው እኮ ዝጋውና ስገባት ተዘጋ የሆነ አንድ ጥያቄ ልጠይቅሽ እሺ ይሄ እንትን ምናምን ቀልድ ምናምን ነሽ እንዴ እሺ ቀልድሽ እሺ ታውቂኛለሽ በደንብ አውቅሻለሁ እና አሁን ብቻ ምን ነጋባ ይመስልሻል አይመስለኝም ለምን ሐቂቃውን ነው የምትነግሪኝ አለበዛ እናገራለሁ ሐቂቃውን ነገር ለምን አይመስለኝም ለምን ስለማይሆን እሺ ፊዮሪና ምክንያቱ እኔ የሰው ሚስት ነኝ አንተ የሰው ወሬኛ እኔ የማን ባል ነኝ አንቺ የማን ሚስት ነሽ ሁለቱም ውሸት ነው እኔ አሁን እንዴ ታውቃለህ ባለ ትዳር እንዳለኝ አውራው ያለው ነው ምን እያለ ሪያሊቲው ተናገሪ ነገርኩ እኮ ነው ምን ሆነ እኮ ምንድነው አንቺ ባልሽን እንደዚህ ድምጽ እየቀየርሽ ነው የምታገቢው ነው ከ35 አመት በላይ የሆነ ሰው ነው ማገባው እያልኩ ነው ለምንድነው ይሄ ማቹርድ ይሆናል ምናምን ብለሽ አይደለም ያው ምርጫዬ ስለሆነ ነው ምርጫሽ አይደለም እሺ እኔ ምርጫሽ ነኝ አይደለም 35 ሆነ መልካት ትስሪ የቀደማ ልጅ እኮ ይኸውልሽ አንቺን ታውቂያለሽ በቃ ምን ያህል ሰው እንደሆንሽ ማለት ነው ግን የቀደማ ልጅ ምን እንደዚህ ነው ይሄ መልክ ሰርታ ለመውጣት ብላ ነው ምንም በቃ ነጥብ ለማስጣት ምንድን ነው መልክ የምሰራው አውራው ይሉሃል አንቺ አሁን ማለት ነው ስንት ጊዜ ነው የምንተዋወቀው ስንት ጊዜ ሆነን ከተዋወቀ እኔ እንጃ it's been like 4 years እሺ አግቢው ዝም ብሎ ይገባል እንዴ እናንተ ደግሞ ያስቃል ገደል ግቡ ዝም ብሎ ይገባል እኮ ይወስደኝ ነበር ድራማ መሰራው ለካ በጣም ድራማቲክ እንጂ የኢክራም ባል ነው እወቂ እንዲያውቃ እኔ እኮ ማንም አላለሽም ዝም ብለሽ እያነበብሽ ነው ወላሂ እዚህ ጋር የሚሉኝን ነው እንዴ ምን የኢክራም ባል አዎ እወቂ እያሉኝ ነው የኢክራም ባል እና እኔ አላውቅም ጋይስ እኔ ልንገራችሁ ሪያሊቲው ልንገራችሁ አሁን ቀልድ ነው ድራማ ምናምን አሁን እናንተ ነገራቶችን ከምታገናኙት ነው ድራማ እቺ ልጅ ፊዮሪና ምንድን ነው የምትስተካከየው ነው እግሬ ነው ማለት እቺ ልጅ ሚስቴ ናት ዱባይ ነው የምትኖረው ዱባይ ሄጄ ላገባት ነው
ምን ነው ዝም አልሽ? ይፋ ይውጣልኝ መውለድ የሚታይ አይ አይደለም ዝም ብለሽ በጣም ቆንጆ ናት ማሜ ባይዘው ይባካል አክቹአሊ ባካል አይደለም እዚህ ጋር ለምን እንደሆነ አላውቅም ጅል መስላ የምትገባው ነገር አለ እኔ ግራ የምትገባኝ ይሁን ኤኒዌይስ ሳውዲ አይደለችም ዱባይ ምን ለማለት ፈልገህ ነው ጅል ናት ጅል ሆነሽ ነው የምትገባው አሁን ሰው እንደዚህ መቼም ስልሽ ነው በነገረው ባካል ምን አይነት ሰው እንደሆንሽ እንደ ውበትሽ እዚህ ላይ አይታይም አሁን አይኔ ያለሽ አይንሽ እንደሚያምር ዊኖስ ግን እዚህ ጋር አጥፍተሽዋል ምን አድርገሽ እንደሆነ ባላቅ ኧረ ምንም አላደረኩትም አይንሽ አሁን ቡኒ ነው ያ ግን አያስታውቅም እዚህ ላይ እኮ አያስታውቅም ላይቱ ነው ኩሱን እኮ ነው የምልሽ ኢሳም የካስ ሜዳለች ነው ይቦንስሻል እሺ እኔ ምን አልኩኝ ይቦንሰኛል እሺ እኮ አሁን አቂቃውን እንትን አልሻ ምንድነው መስከረሻል አይደለ ምኑን ባይዘው አሁን እሷን ማቃት 4 አመት ነው 4 አመት እሺ 4 አመት ነው ማቃት አሁን እነሱ የመሰላቸው ማለት ነው ከቀደማ ልጅ ጋር ስጃጃል ስለነበር ካንቺ ጋር የሚጃጃልኩ ነው የመሰላቸው ነው አስከብቼ ማይ ቴንክ ዩ ሶ ማች ከዛ ምን ይሉኛል አረ አትጃጃል ምናምን ነገር ይያሉኝ ነው ከሷ ጋር ሪል ነው የቀደማ ምንም ነጥብ ፈልጋ ነው እንጂ ሁለት አበባ ተሰጡኛላችሁ እቀጣታለሁ ባይዘው እቀጣታለሁ የሚገራርም እቀጣታለሁ ማንና ወላሂ እቀጣሻለሁ የሚገርም ቅጣት ነው የምቀጣሽ ደግሞ በሉ በፋሚሊዎቼ በደንብ ወጥሩ እሺ እቀጣሻለሁ ይላል እንዴ ቆመሽ ምን እንደምታርጊ እኔ ነኝ ማዝሽ ምን ትበይ ምን አንተላሽ እኔ ነኝ ማዝሽ ደብል 3 እጥፍ ነው 500 ከሰጣችሁኝ 1500 ይሆናል 500 አይደለም አክቹአሊ 100ም 200ም 300ም ተባበሩና ፊዮሪና ፋሚሊ ተንቀሳቀሱ እንዴ ምን ሆናችሁ ነው ምድረ ዱቄታ ሙላ ስሚ መቼ ነው የምትመጪው ትቻለሁ ወደ ሀገር ቤት መምጣት እኮ አቆምኩ እኔ ልመጣ እኮ ነው ልመጣ ነው መቼ ነው የምመጣው መቼ ልምጣ የምርክና ወላሂ በል ለኑሮ ነው የምመጣው ለምኑ ለኑሮ ነው የምመጣው ኧረ በስሚላ መቼም ከዚህ ጋር ካሌድ ቴንክ ዩ ታራ ከሴት ጋር ሲጀምር ገመች ቴንክ ዩ ካሌድ ሰሚ ስንት ልጅ ነው መውለድ የምፈልጊው እኔ መውለድ እስካቆም ድረስ መውለድ እፈልጋለሁ ምን እሺ ነው መውለድ እስካቆም ድረስ አሁን አንቺ ከ2 አመት በኋላ ታቆሚም እንዴ መውለድ ነው በየ3 አመቱ መውለድ እፈልጋለሁ በየ3 አመቱ በየ3 አመቱ ማለት እኮ በየ3 አመት አሁን 23 አመትሽ እንኳን ቢሆን ገና አላገባሽም ካገባሽ በኋላ የሚቀጥሉ 3 አመት ማለት አስበሻል 26 29 32 ወደ 5 ሆነኝ ድረስ ወልዳለሁ 10 የሚሆኑ 15 ልጅ ወልዳለሁ ዘሬ እንዲበዛ ፈልጋለሁ ዘርሽ ምንድነው ዘሬ እንዲበዛ ፈልጋለሁ ነው ያልኩት ዘሬ ብሄሬ እያልኩ አይደለም እንዴ ሰለላሁ ዐለይሂ ወሰለም ሙሸረፈው ወከረም እንዴ ለዳራሃ ከደበረ በጣም ተገባ ቅጭ ኦፍ ኮርስ ቀጣዋለሁ እሺ በየ2 አመቱ የምትወልጂ ከሆነ ነው ማገባሽ አይ እኔ በየ3 አመቱ ነው የምወልደው ሲቀጥል እኔ እናንተ አንጋባም ኧረ ሴት ዘር የላትም እንዴ ምን ማለት ነው ሴት ዘር የላትም ማለት ምንድነው የምትቀረጸረጂው እኔ እናንተ አንጋባም ምናምን ምርጫ አይደለም ምናምን ይያልሽ ይኸውልህ የኔ ወድ ምን አለ መሰለህ ትዳር ዝም ብሎ ዘው የሚገባበት ነገር አይደለም እኔ አሁን ትዳር ይኖረኛ አይኖረኝ አታውቅም የለሽም ምንድነው አንተ ጠንቋይ ነኝ አልክ አይ ጠንቋይ አይደለም ግን የለሽም በምን አውቅ ማያ አንዴ አንተ በመሐላ አትመን በምን ልመን ታዲያ መሐላ ጥሩ አይደለም አስወረጋድ ኧረ ታይሚንግ ጋር አንድ ሰው ይስጠኝ ትዳር የለሽም ትዳራ ኧረ
700 ፋራን ተስካሩን ያብሉኝ 700 ፋራን ያልከው ዘመዴ አንቺን ነው ወይስ ወይ ፋሚሊዎችን እንዳይሆን እንደዛ የምትለይሱ 700 ናቸው አይ አሁን 700 ፋራ ያልካቸው ነው ግን በጣም ተክራዝረሻል ባይዘው ማለት ነው ይሄን ነገር ሪከርድ ላይ ባየው ተጣይኛለሽ የቱ ልጅቷሳ ያሁኑ አሁን እያስመሰልሻለሽ አንቺ ሳትፈልጊኝ እኔ ፈልጊ እየጀነጀንኩሽ ነው የሚመስል አንቺ ኢግኖር እያደረግሽ ነው የሚመስል ይሄ ደግሞ it's not fair ባይዘው እሺ ሌላስ ማለት አይ አውራ አይ ጨረስኩ እኮ እኔ ሪከርድ እያደረኩ አይደለም ለምንድን ነው የማደርገው አንቺማ እንዴት ሪከርድ ታደርጋለሽ ሰው ነው እንጂ ምን ይምብል ታደርጋለሽ ኢንቦክስሽ ላይ ቀመጥ አይደል እንዴ እንትኑ ላይቭ ስትሪሙ ያውቀዋል እንዴ ያውቀዋል ጋይስ ምን ነው የሚያውቀው እንዴ አይ እንደ አፍሪካ አውሪው ሲሉኝ ያውቀዋል አልኳቸው እኔ 4 አመት ነው ማቃት ነገሯት ብዙ ስንቱን አስታወስኩት ስንቱን አስብኩት ኧረ መላባ ዘመድ ወዳጆቼ አይናውጣ ሆኛለሁ አይናውጣ ወደጀ ስሙኝ እዚህ ጋር 700 ምናምን ሰው እሷ ተስፈን ችግር የለም ምርጥ ድምጽ ነው ያለሽ 700 ምናምን ሰው ይቀድማል 22 ሰው እያያት ነው ይሉና ግቡላት ተባካችሁ አንቺ አጥራግርጋኝ ሄደች እኮ በእናትሽ ማናት ምንድነው ተፈጥሮ ነው ማን ነው ነው Thank you so much حبيبتي ولت ابو Thank you so much ara ኢክራም ያየችሽ ነውና ምን ይሁን ምን ይጠበስ እንዴ ጋይስ እኛና እነሱ እኮ ዛሬ አይደለም እንታወቀው ምን ሆናችሁ ነው አራረጋጉት ይኸውልሽ እኔ እሷን ይወደዋት ብዬ እኔ ይኸው እየፈወልኩልሽ ነው አይፈቱኝም እኔ ጫጫ ብጮት እሷን የሚሰርበት እሷ ጫጫ እኔ ነው ይዘው ያው ካንጂ ጋር ነው ይዘው አረደውኝ ተው ምንድነው የሚሉት ሚስቴ ይችናት እንትን አርጉ ጋይስ እንዴ ፑሽ አርጉ 3 ታይምስ ነው አሁን አንቺ ይሄን መቋቋም አቅቶሽ ነው አይደለ ሚስት ባል አልፈልግም ያልሽኝ ምን መቋቋም አሁን አንቺ ሚስቴ ነው የምትባየው ኤክስ ነው የምትባየው ሁለቱም ነው የምትባለው ባባቱ ተነ አውሪው አሸንፊኝ Thank you so much buddy Thank you so much ግን አስፈልግ Thank you so much በጣም ነው ቅጣት የለውም ምን አገባኝ ኧረ እባክሽ በ3000 ኧረ እባክህ እና እኔ ቀጣሁት መጀመሪያ ላይ ወደሽ ነው የምትቀጭው ነው መጀመሪያ ላይ እኔ ቀጥቻለሁ ወደሽ ነው የምትቀጭው 3000 ሌላ 14000 ሌላ ሲጀመር ማለት ነው ይድክም ይዳት በቅጣት እንደሆነ listen 3000 ቀንሽልሽ በ12000 ቀጣሻለሁ ቅድም ሲያስቀብጥልሽ የነበረውን አረብ ጥሪው አረብ አይደለም ማበሻ ነው ግን ቅጣት አላልከኝም መጀመሪያ እኮ ስሚ you have to tell me እኮ first በቅጣት ሲጫወት ተነጋገርና ቀጣሻለሁ ብዬሻለሁ 700 ነው ወላሂ አላልከኝም ሚሱ ራምዚ ሪሴትን ፎሎ አድርጓቸው ተፈራለሽ በ14000 ተሸነፈልሽ አረብ አይደል እንዴ ጊፍተሮች የታለ አረብ የለም እኔ ቤት ጊፍተር እስካው ለሰራሽው ጥፋት ይቅርታ ትኛለሽ አሁን ለተቀረጸረሽው ጥያቄን አልመለሽልኝም ባይዘው አላለኝም ጋይስ ወላሂ ጥያቄን አልመለሽልኝም ስማዕት ነው ጋር ለህ الكلام ነይ ምንም በአረብኛ እንትን ስላለሽ ባይዘው የሃይማኖት አይሆንልሽም እኮ የማልሽ ስሚኝ ሄሩዛ ስሚኝ ጥያቄን አልመለሽልኝም አንቺ ምን ነሽ የምትባየው ሚስቴ ነሽ የምትባየው ኤክስ ነሽ የምትባየው ጓደኛ
እኔ ወላሂ አንቺን ማለት ለአክቲንግ እፈልግሻለሁ በጣም ሱዳን ነው ወላሂ ግን አልሰማሁም። ግን ኧረ ምስኪን ልጅ ነች። ምናልባት አልሰማሁኝም ይሆናል። ዝም ብለሽ በ3000 አሸንፈሽ ማለት ነው። አዎ እንዴት ተኝቷል ከሰው ጋር ነኝ። አቅም አለሽ ወይስ ልቅጣሽ? ወደ ቅጣቱ መድዬ ቴንክ ዩ ሶ ማች በጣም አመሰግናለሁ። በጣም 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 ተቆጥቷችሁ። እሺ በቃ ብሎኝ ይሆናል ወይ የኔ በደንብ አለመስማት ችግር ይሆናል። ተቆጥቷችሁ እስ ኖርማል እኮ በሩን አዘጋጅቶ ነበር። በሩን አዘጋጅቶ ነበር። እንዴት አለ መድዬ በጣም አመሰግናለሁ። እኔ ቆንጆ በጣም ቴንክ ዩ ሶ ማች ጋድ ብለስ ዩ። ብዙ ነው ግን ቴንክ ዩ ሶ ማች በጣም በወጣ ይተካ ይተካካ ይተካካ በወጣ ይተካ ይተካካ። እኔ በቃ ወደ ራሴ ልመለስ ነው። ምን ትኛለሽ? ወደ ራሴ ልመለስ ነው። እኔ ባለትዳር ነው የሚመስልሽ? እሱ እንትን አይቼ ነበር የሆነ ማስታወቂያ ፊልም ማስታወቂያ አይቼ ነበር። ሙሉ ፊልም ነው ወይስ ምንድነው? አረ ማስታወቂያ ነው እሱ ብቻ። ኖርማል ማስታወቂያ ነው። ኦኬ እኔ ግን የሚያጅበኝ ምን እንደው ታውቂያለሽ? አሁን ቆይ ልብሷን አስተካክል ምናምን ሲባል ልብሷን ታስተካክላለች። ሲጀምር በጣም የማንተኛ ናት። ባይዘው የቀራች ሰው ናት ፊሩዛ። ግን ምንድነው አሁን ዲኑ የመጣው ከአረብ ሀገር ሆነና ማለት ነው እዛው በዛው ይናናቃሉ መሰለኝ። አላውቅም ለምንድነው የማይገባኝ እንዳልገባ ብዬ ስንት ነገር ተናግሬ። ይሄ ምን አይነት ስድብ ነው? ታምርት ወይ ያቡሽ እንዴት ነህ? እወድሻለሁ አከብርሻለሁ እና አንቺ ሚሳምን በክብር ተነፉ استغفر الله العظيم እናንተ ምን ሆናችሁ ነው የማትሰጡት? ኦ ዘንጋው ለጉራጌ ተነገሩት። ኦ ጾም ደሩ ለምንድን ነው እንትና ነገሩ ምን አገባኝ? አታቀሳስሪ እባክሽ። ከረሱ ሰለላም ብዛ ነበሩ ካለም ተናገራለች። ከዛ መነሻው ከዛ ነው ወደኛ የደረሰው የቁርአን ዲን። ከዛ በፊት የነበረው ነው ከአረብ ሀገር ወጣስ እኔ ራሷ ምክር ያስፈልገኛል ከሷ ቢሻል። ስሚ አንድ 2-3 ሀዲስ ጣል አድርጊባቸው። አሁን ሰው እኮ አያውቅም። ለዛ አታነካካኝ። ሰው ከማን ጋር? አይ ከማን ጋር ገብቷል? ልክ ፈለኩት። ለምቦጭ የላትም ግን ልትኮሳተር ትሞክራለች። ወፍ ለምቦጭ ወይ ይዱዱ። እሺ እኔን ምከሪኝ። እኔ መምከር አላውቅም። ታውቂያለሽ፣ ምከሪኝ፣ ችግር የለም። በእኔ ውስጥ ብዙ የሚመከር ሰዋል። 3 እጥፍ ነው ጋይስ። 1000 ከሰጣችሁ መቅጣት ይችላል። 100 የሚሆን 50 ችግር የለም። ግን አንቺ አሁን እኔ ምከሪኝ። አሁን ምን እያደረኩ ነው? ምን ላድርግ? ስኬታማ መሆን እፈልጋለሁ እንዳንቺ። እንደኔ ሳይሆን የምትፈልገው አንተ እንደኔ ሳይሆን የራስህ ስኬታማነት አለ። እጭ እንግዲህ ይኸውልህ አንተ በጀመርከው እዚህ እየመጣችሁ አትጻፉ። ከዛ ያቸው እነሱ እኔን አውሪኝ። እና ሰዓት ያዙ። እኔን አውሪኝ። ብሎክ ላድርጋቸው። ሶሪ። ለዚህ ነው ቅድም ይሄን አይነት ጥያቄ አትጠይቀኝ፣ ይሄን አይነት ነገር አትበል ያልኩህ። ጋይስ 9 ሰከንድ 100 ያለው የለም 50 ያለው የለም። ከዚህ ሁሉ ሰው ንገሪኛ፣ ምከሪኝ። ምንድነው ምን ላድርግ? እኔ ምን ማድረግ እንዳለብህ ታውቃለህ? አላውቅም። ፈጣሪክን በደንብ ቅረበው። አሪፍ ምክር ነው። ግን ሌላስ? በቃ ከዚህ በላይ ምን ምክር አለ? ፈጣሪሽ ማለት ፈጣሪህን ማለት ማን ነው? አላህ ነው። አላህን በደንብ ቅረበው። ሙስሊም ነሽ እንዴ ብለህ ታቀሳስራለህ። ሌላ እስኪ አሁን ከስድቡ ደግሞ ጊፍትሽ እኮ ቢኖር አሪፍ ነው።
You are Muslim? Are you Muslim? አልሐምዱሊላህ ወሸከር ማሻአላህ ለምሳሌ ጭራሽ ነው ያልመሰለኝ እንደዚህ ሳይሽ አትመስይም ليش لا ان شاء الله እኔ እንደውም ሪል ስምሽ ምናምን አለማዝ ምናምን ነበር የመሰለኝ ስምሽ ማን ነው ሪል ስምሽ ወርቂቱ አይ ወርቂቱ እንኳን አትመስይም እና ምን ሆነሽ ነው እንደዚህ ሆንሽው ያ አላህ በቃ ስሜት አይቶኝ የቀደም ልጅ ታከሳሰሩ ነበር ትላለህ ንቅድም ግን ታከሳሰረች መማላቀው አንቺ ግን አቃጣል ወድሻለሁ አንቺ እንዳላለ በሌላ ወንድ ነው ስሜት ያታክት